ሱና ተብሎ ራቁቶን እስቲ ያስበው። የ56 ዓመት ሽማግሌ ይበቃል። የ4000 የወሲብ ጉልበት የሚለውን ማስረጃ አምጣ። እመጣላለሁ። አሳይኝ። በቃ የጨረስን ለመሄድ የጨረስን እንሄድ። ለምን መሰለህ ይሰፋብናል። ይኸውልህ ወፋይ ስለሚሰፋብን የጨረስን እንሄድ። የ4000 የ30 ሰው ብለሃል አንድ ጊዜ የ30 ሰው አንድ በል። ይሄንን ደግሞ በምን አበላሽኸው? የ4000 አልካ። የእነዚህን የሁለቱንም ማስረጃ አምጣልኝ፣ አሳይ። ከፈለከ ከመጽሐፍ ቅዱስ፣ ከፈለከ ከሳይንስ፣ ከፈለከ ከቁርአን፣ ከፈለከ ከሀዲስ አሳይ። መልካም አሳይ። እሺ ፎዬ እስክታወጣ ስለዚህ ዝም በል። አለም ግን አንተ የለም ነው የምትለው፣ እያወጣለን የለም ነው የምትለው አንተ። ይሄ አይመለከትህም። ለምን ታወጣጣኛለህ? አሁን የተነጋገርንበት ያለ ቶፒኩን ማስረጃ አምጣ ብያዋለሁ። የ30 ሰው እና የ4000 የወሲብ ጉልበት አለው ብሏል። ያሳይ። የ4000 የሚል ካለ ይቅርታ ጠይቃለህ። ማስረጃ ካሳመነኝ አሳማኝ ከሆነ አዎ ሳይ ነው ችግር የለውም። ከእሱ ላይ ይመጣልሃል። ይቅርታ ጠይቃለህ። እንዴት ነው የማልጠይቀው? እሺ ያው ቲንክ ይታያል። ላይ ተጨምርለት እስኪ ለኔ ፈተል ባህሪ ነው አይደለም። ሳሂህ አልቡኻሪ የማን የአንተ ካሜራ ትንሽ ደካም ያለች ነው። ደብዘዝ ካሜራ ነው። ካሜራዋ ትንሽ ደካም ያለች ነው። ሶሪ ምን ማድረግ አልችልም። ፈተል ባህሪ ምላስ ብቻ ነው ያለው። ሳሂህ አልቡኻሪ ነው። እሺ ቀጥል። እሺ ስድብ ጀመርክ። ቃል ከቻልክ ሞዴሬተር ስረዳው። እሺ ችግር የለውም። A man from the people of paradise is given the strength of 100 in eating and drinking, sexual intercourse and desire. So, based on this, the calculation of the strength of our prophet is 4,000. በዚህ ካልኩሌሽን መሰረት የነብዩ ዮሴፍ ጉልበት ስንት ነው? 4,000 ነው። ምን የሚያደርግበት ሰዎችም የሚደረምስበት አስቀድሞ ምንም እንትን እንዳለው ብሏል። ሎክ I was given the strength of 40 in striking and sexual intercourse ግንኙነት የሚያደርግበት በዚህ ካልኩሌሽኑ ሲሰራ ከሌሎቹ ጋር ስንት ይመጣል? So based on this calculation of the strength of our prophet is 4,000 4,000 የወሲብ ጉልበት ያለው ነብይ ምን እንዳደረገ ላሳየን። ወይት ምን አንዴ እቺ መታያትም ይጥጥ እያያት የሚያል ሽማግሌ እቺ የምታክለዋል መርፌ ወጥቷል አይደለም እንዴ? እቺ የምታክለው ምጥጥ እያልክ የምታጫውታትን በእንትኗ ውስጥ ይሄ የሚያል ሽማግሌ ቀድሞ ምን አደረጋት መሰለ? ገረዛት። ብልቷን ተለተለው። ከገረዛት በኋላ የ4,000 ሰው ጉልበት ያለው በዚች በስስ ገላዋ ውስጥ ደግሞ ብልቱን ከተተ። አይዘገንንም ወገን? አይቀፍም? እቺ የምታክል እያልክ የምታጫውታትን ገርዟት ብልቷ ውስጥ ከተተ። ብልቱ የ4,000 ሰው ጉልበት ያለው ያው እንደ ገረዛት ሱናን ኢብን መጃ 608 ላይ ይገኛል። ሀዲሱን ተመልከቱ። ሳሂህ ነው። ይታያል ብዬ አስባለሁ። ያው አረብኛውን አንብብልን እንደውም አይታይም እኮ በጣም ደብዝዟል። ይታየኛል እኔ ራሱ ወላሂ ለእኔ አይታይም። ከካሜራ ወይ ከፍ አድርገው ስለዚህ ይላል እንግሊዝኛው አይገባኝም። እኔ እንግሊዝኛው አይገባኝም። አንድ ሁለተኛ ደግሞ ክፈትለት አንዴ 608 ላይ 608 አስጠጋ ለምን በሰፊው አታደርጉትም? ለማያሳድግ ነው ቤቱ። ይታያል። ለማንበብ በቂ ነው። ቀጥሎ ሀሳብ
ቢስሚላህ ያ በፍጹም አያስታውቅ አይታይም። ወደ ጎን አድርግልኝ ትለኛለህ፣ ወደ ጎን አድርግልሃለሁ። ቀጥል። አሁን ሳይታይ እሺ ሐደሰና ዓሊ ብን ሙሐመድ ቀጥል ቀጥል። ዛናፊ ወዐብዱራህማን እብን ኢብራሂም له مثقين قال حدثنا والد بن مسلم حدثنا الأوزاعي ايش قد وسد ترجم عبد الرحمن بن قاسم ترجم أخبرنا اترجم الله له كوي أخبرنا القاسم ابن محمد ابن محمد عن عائشة ايش ከዚህ በኋላ ግን ቃል በቃል ተርጉሙ። ቃል በቃል እሺ አን አይሸተ ዘውጅ ነብይ ሰለላሁ ዐለይሂ ወሰለም ምን ማለት ነው? የረሱላችን ሰለላሁ ዐለይሂ ወሰለም ባለቤት አይሻ እሺ ቃለት አለች ወሰድ አሰል አምጣ ኢዘል ተቀል ኺታኒ አምጣ ወደዛ ተርጉሙ። ተርጉም ፈቀድ ወጀበት ይልወስሉ ይኸውልህ ኢዘን ተቀል ቃል በቃል ካልክ ትንሽ ወደ እንትን አምጣ፣ ወደ ግራ ወደ ኋላ እሱ ጋር ይኸውልህ አይሻ አለች ቃላት አይሻ አለች ምን አለች? ኢዘን ተቀል ኺታኒ ሁለት እንትን ወንድና ሴቶች የተገናኙ ጊዜ እሺ ፈቀድ ወጀባ በእርግጥም ግዴታ ነው። አልጉስሉ ትጥበት ግዴታ ነው። ፈቁልቱሁ አልኩኝ አና ወረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ግፋ እሺ ሰለላሁ ዐለይሂ ወሰለም አምጣ ወደ መጀመሪያው ከፍ አድርግ ፋገታሲልና እኔና የአላህ መልእክተኛ ግንኙነት ባደረግን ጊዜ እንታጠብ ነበረ። እናም ሁለት ባልና ሚስት ግንኙነት ባደረገው ጊዜ ትጥበት ግዴታ ነው ብለዋል ብላ ተናገረች። አትዋሽ። የምን ውሸት ነው? አማርኛ ሁለት ምን ወይኔ ወጀበት ጉስል ነው። ጉስል ማለት ትጥበት ማለት ነው። ሁለት ምን ያሉ የተገረዙ ሰዎች ባልና ሚስት ሆነው የተገረዙ ሰዎች ከተገናኙ ቴንኪው። ለምን ቅድም የተገረዙ የሚለውን ታውቀው? ለምን ዋሻለህ? እንደ ፕሮፋይል ላይ እናለ ሰውዬ እኛን መተህ እዚህ ስቱፒድ እንመስልሃለን? አንተ ቤት ሚስትህንና ልጅህን ፕሮፋይል እያስቀየር ክርስቲያን እያደረግህ እንደምታሰሟቸው እኛ እዚህ ጋር የተቀመጥነው ማህይብ